አንድ ሰው ሲነግረኝ ስለ ጋብቻው ሁኔታ ትዳር መያዝ በወሰንኩ ጊዜ መረጥኩ የማቀውን ሳሊህ ቤት አለ። ወደ አባቷ ሄድኩ መስጂድ አጠገቡ ሰገድኩ። ሰላቱን ካበቃ በኋላ ርዕሱን ከፈትኩለት በመርበትበት እሱ ያቀኛል በርግጥ አለኝ። አንተ ዲኑንና ባህሪውን የምንወድልህ ሰው ነህ፣ ቤተሰቦችን አምጣቸው እንድንተዋወቃቸው። ከቀናት በኋላ ቤተሰቦችን አመጣው። ቤተሰቦች ተዋወቁ። በመሐከላቸው መዋደድና መግባባት ተፈጠረ። አለኛ አባት በሚቀጥለው ሳምንት ኢንሻአላህ ትመጣለህ ከምስክሮችህ ጋር ከግሬት ጋር አቅድ እናደርግልሃለን። ፈለኩኝ እንዲገልጽልኝ ስንት ነው መህሯ፣ ምንድነው የሚያስፈልጋት፣ ምንድነው ቅደም ተከተለው አልተናገረም። አለ ቀጠሮ መጪው ሳምንት። ወጣቱ ይላል በስራ ላይ ነበርኩ ለ10 ዓመታት አጣቅሜ ነበር 20 ሺህ ሪያል። ወላሂ ስኬት ነው ወንድሞቼ። አሁን ካለንበት ሁኔታ 20 ሺህ መጠራቀም መቻሉ አልኩኝ። 20 ሺህ ለሷ መስጠት አፍራለሁ። ሰዎች እየተሽቀዳደሙ ባሉበት በግልጽ የሚደረጉ ብክነት እያደርን የሸይጣን ወንድም እስክንሆን ድረስ እነዚያ መሰረታቸው ብክነት የሆኑትን ማባከን አታባክን። እነዚያ ባካኞች የሸይጣን ወንድሞች ናቸው ይላል ቁርአን። ሌላ 20 ሺህ ተበደርኩ። ስንት ሆነ ገንዘቡ? 40 ሺህ ሆነ አልኩኝ። 40 ሺህ አይበቃም፣ ዛሬ 40 አይበቃም አልኩ። በተቀጠርኩበት ቀን ሄድኩ። ሼኹ ኒካህ ሊያደርግ መጣ። ደቂቃዎች እየሄዱብኝ ነው። እኔ በጣም ፍርሃት ውስጥ ሆኜ ያቺ ሰዓት እስክትመጣ ሼኹ አለ ስንት ነው መህሩ? ዝም አልኩ። ደገመልኝ። አሁን አልኩት 40 ሺህ ብር። አባቱ አለ አይሆንም። አባት አለ አይሆንም። ልቤ ደነገጠ። አባት አለ 5000 ይበቃታል፣ 5000 ይበቃታል። በቀሪው አንተና እሷን መጠቃቀሚያ አድርጉት አለን። ቆምኩና ግንባሩን ሳምኩት። ይገባዋል የዚህ አይነቱ ሰው ግንባሩ ሊሳም። የእሱ አይነቶቹ ትንሽ ናቸው፣ የእሱ አይነቱ ጥቂት ናቸው። ወጣቶችን አግዟቸው፣ ወጣቶችን እርዷቸው፣ ሴቶችን ጠብቁ፣ ማህበረሰቡን ጠብቁ። ዝሙት በሁሉም ቦታ ነው። አላህን ፍሩ የአላህ ባሮች። አግራሩ አታጠባብቁ፣ አግራሩ አታጠባብቁ። አላህ ሆይ ወጣቶች ላይ ያገራላቸውን አግራለት፣ እነሱ ላይ ያጠበቀ ደግሞ ወደ ሐቅ መልሰው ያ ዓለማቱ ጌታ።